ድንግል ማርያም እኔ አላባ ጊዮርጊስ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አልማዝ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት መካበታለሁ። ለምን ካንቺ የተወለደው ለዳንኤል አናብስት ያሰገደ ለሰለስቱ ደቂቅ እሳት ያጠፋ ለእስራኤል በይል የከፈለ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ አናብስቱን ጌታ እሳትን አልፈላ የእሳቱ ጌታ በይልን አልፈላ የበይሉ ጌታ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቆ ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍሏ ቢያዝም ምድር የሚያፈላ ውሃ ብትወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደጊልኝ። ግሩም ጨምሪ ካለ ጨምሪ። ነይ ግሩም ማርያም